በአረብ ሀገር ህይወትሽን ሊቀይር የሚችለው አንድ ንግግር ብቻ እንደሆነ ታውቂያለሽ። በአንጻሩ ደግሞ በድንገት የምትናገሪው አንዲት ቃል ብቻ ከስራሽ እንድትባረሪ አልፎ ተርፎም ለከፍ አደጋ ሊዳርግሽ ይችላልና ጠንቀቅ ማለቱ ይበጃል። ዛሬ ለማዳምሽ ፈጽሞ መናገር የሌለብሽ 10 ነገሮችና ከቤት ባለቤቱ የሚመጣን ማንኛውንም አይነት ትንኮሳ በብልሃት የምታስቆምበት ሚስጥርም እነግርሻለሁ። ራስሽን ለመጠበቅና ስኬታማ ለመሆን ይህ ቪዲዮ መጨረሻ ድረስ የግድ መታየት ያለበት ነውና አብረሽን ቆይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች፣ በሰው ሀገር በባዕድ መሬት ለራሳችሁና ለቤተሰባችሁ ለተሻለው ነገር ስትሉ በብርታት የምትለፉ እህቶቼ እንኳን ወደ ስደተኛው አንቁ የዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል የእናንተ ስደተኞች የልብ ድምፅ፣ በስደት ህይወት የምታሳልፉትን ድካም፣ ብቸኝነትና ናፍቆት፣ አለፍ ሲልም የሸከፍሽውን ትልቅ ህልም የሚረዳ የእናንተ ድምፅ የሚሆን መድረክም ጭምር ነው። እኔ ደግሞ ያ ወንድምሽ እንደማገኝ። ወደ ዛሬ ወሳኝ መረጃ ስንገባ መጀመሪያ ማዳም ጋር ያለንን ግንኙነት ሊያበላሹ የሚችሉ 10 ንግግሮችን እናያለን። እነዚህ ንግግሮችን ጠንቀቅ ብለሽ ካዳመሽኝና በማዳም ቤት ቆይታሽ ልተገብሪያቸው ከቻልሽ ከሷ ጋር ያለሽ ግንኙነት ጥሩ ሆኖ ይጠናቀቃል። በቪዲዮ መጨረሻ አካባቢ ደግሞ የማዳምሽ ባለቤት ሊተናኮስሽ ቢሞክር ራስሽን የምትጠብቂባቸው ነገሮች እንዲሁም ማድረግ ያለብሽን ጥንቃቄዎች እንዲሁም ደግሞ እየተተናኮሰሽ እንደሆነ ሲያቀራረብሽ ያለውን ነገር የምናወራ ይሆናል። የመጀመሪያው ከማዳምሽ ጋር ያለሽን ግንኙነት ሊያበላሽ የሚችሉ 10 ንግግሮችን እንሆ ልንገርሽ። የመጀመሪያው ሁሌም መጠንቀቅ ያለብሽ አልችልም ወይንም ደግሞ አላደርገውም የሚል ቃላትን ካፍሽ ላለማውጣት ሞክሪ። ይህ ቀጥተኛ እምቢታ ግትር ያስመስልሻልና ጠንቀቅ በይ። በሱ ምትክ ግን እሺ ግን ትንሽ ሰዓት ይወስድብኛል ብትያት ማዳምሽ ደስተኛ ትሆናለች። ባትችይውም እንኳን ነው ነገሩ። ሌላኛው ስለ ቀድሞ አሰሪዎችሽ መጥፎ ነገር ማውራት በፍጹም እንዳትሞክሪው። የድሮዋን የምታሚላት ከሆነ አሁን እሷንም እንደምታሚያት ጠራጠራለችና ካንቺ ጋር ያለ ግንኙነት ይሻክራል። ይህንን ላለማድረግ በተቻለሽ መጠን ሞክሪ። ሶስተኛው ነገሮች ቢከብዱሽ ቢደክምሽ እንኳን ደክሞኛል የሚለውን ቃል በፍጹም ላለመጠቀም ሞክሪ። በየደቂቃው ድካምሽን አትናገሪ፣ ሰነፍ ያስመስልሻልና እሷ ደግሞ ሰነፍነትሽን በፍጹም ልታረጋግጥ አይገባም። አራተኛው ስለ ቤተሰቧ አባላት አስተያየት መስጠት በፍጹም ልታረጊው የማይገባ ነገር ነው። ትንሽ ዓመታትን የኛ ሀገር ሴቶች ሄዳችሁ ስትሰሩ ከልጆቻቸው ጋር ትላመዳላችሁ፣ ከአያቶቻቸው ጋር ትላመዳሉና ለነሱ ጠበቃ የመቆም ያህል ትቆማላችሁ። ያ ደግሞ እጅጉን የሚያስቆጣት ነውና ያንን ላለማድረግ ሞክሩ። በባልና ሚስት ወይም በልጆች ጠብ ውስጥ ጣልቃ ላለመግባት ሞክሩ። አምስተኛው በጣም በድግግሞሽ የኢትዮጵያን ሴቶች ማዳምን የሚጠይቋት ጥያቄ ደሞዜ መቼ ነው የሚከፈለኝ የሚል ጥያቄ ነው። ይህንን ባለማድረግ ራስሽን ከማዳም ጋር ያለሽን ግንኙነት አሳምሪ። ገና ቀኑ ሳይደርስ ደጋግመሽ የምትጠይቂያት ከሆነ ያበሳጫታልና አንቺና እሷ ግንኙነት አደጋ ውስጥ ይወድቃል። ደሞዝሽ መቼ ነው የሚለውን ደጋግመሽ ላለመጠየቅ ሞክሪ። ስድስተኛው ስለ ግል ህይወትሽ ከመጠን በላይ ማውራት አንቺና እሷ መሀል ያለው ነገር ያሻክራል። የቤተሰቦችሽን ችግር፣ የገንዘብ እጥረትሽን በፍጹም አትንገሪ። አንቺን ልትንቀሽ ይዳዳታል። አንቺን ለመናቅ ያዘጋጃታል። ስላንቺ ነገሮችን ያወቀች ከመሰላት በድክመትሽ ታጠቃሻለችና ስላንቺ ግል ህይወት ልታውቅ ይገባል። በተቻለም ማወቅ አለባት እንኳን ብለሽ ካፈሽ እጅግ በጣም በጥቂቱ ባታግን ተመራጭ ነው። ሰባተኛው ሀገሬ መሄድ እፈልጋለሁ የሚል ቃል በተለይ ስትጣሉ ተቆጥተሽ ባለበት ጊዜ የምትያ ከሆነ አንቺን ለመበቀል አንቺን ለማሳጣት ይጠቅማታልና ያንን ነገር ባለማድረግ ራስሽን ቆጥቢ። ተቆጥተሽ በየቆሙ ይሄን አትበይ፣ ዋጋሽን ይቀንሱ። እሷ ጋር ያሉብሽን ነገሮች እንዳለ ትይዝበሻለችና ሀገርሽ መሄድ ካለብሽ እንኳን በጥሩ ጊዜያችሁ ላይ ቢሆን ይመረጣል። 8ኛው ማዳምሽ ለሰማው የማትፈልገው ንግግሮች ውስጥ ዋናው የሌሎችን ሰራተኞችን ሚስጥር መናገር የለብሽም። ነገር አታመላልሺ።
እንደው ለነገሩ እንጂ ባህሪሽም አይደለም። ስለዚህ የሌሎች ሰራተኞች ሚስጥር ባለመናገር መተማመን ያጠፋልና ራስሽን ቆጥቢ። 9ኛው አላውቅም እንዳትይ። ነገር አበላሽቶ አንድ ነገር ሲሰበር ደብቀሽ አላውቅም አትበይ። ታማኝ ሁኚ። በተቻለሽ መጠን ታማኝነትሽን ያሳጣል። በታማኝነትሽ ትመዘነሻለችና የምታውቂው ነገር አውቃለሁ ከማለት ውጪ አላውቅም የሚለውን ቃል ላለመጠቀም ሞክሪ። 10ኛው የሃይማኖት ወይም የባህል ንጽጽር ውስጥ እንዳትገቢ። እኛ ኢትዮጵያውያን ስንነካ እንደምንጠላው ሁሉ እኛ ኢትዮጵያውያን ስንነጻጸር እንደማንወደው ሁሉ እሷም ለባህሏ ለሃይማኖቷ ያንኑ ተመሳሳይ ስሜት አላትና የኛ በዚህ መንገድ ይበልጣል፣ የኛ በዚህ መንገድ አትቢያት። ቢቻልሽ ይህን ንጽጽሮች ባሉበት ሁኔታ ያንቺ ሀገርና የሷ ሀገር በሚለካኩበት ሁኔታ በነዛ ንግግሮች መሃል ራስሽ አትሳተፊ። ሌላው የትንኮሳ ምልክቶችን ከማዳምሽ ባለቤት በሚደርስብሽ ጊዜ ወይም ምልክቶችን በምታይበት ጊዜ ጥንቃቄ ማድረግ ያለብሽን ከመንገሬ በፊት ወደ ሁለተኛውና በጣም ወሳኝ ወደ ሆነው የጥንቃቄ ክፍል ከመሄዳችን በፊት ይህ መረጃ ለብዙዎቻችን እንዲደርስና ራሳቸውን እንዲጠብቁ ላይክ ማድረጋችሁን አትርሱ። እስካሁን ካየናቸው ነጥቦች ውስጥ እናንተ ጋር የገጠማችሁ ካለ በኮሜንት ላይ ማሳውቁኝ። እውነት ነው ብላችሁ ብትጽፉልኝ የማነበው ይሆናል። ለቀጣይ በርትተን እንድንሰራ ያደርግ። አሁን ወደ ዋናው ክፍል እንገባ ነው። የማዳምሽ ባለቤት አንቺ ላይ ትንኮሳ ሊያደርግ ሲዳዳው ወይም ሲያስብ የሚያሳያቸው ምልክቶችና ራስሽን እንዴት መከላከል እንዳለብሽ ከዚህ በታች አብረን የምናይ ይሆናል። አብረሽን ቆይ። ይህ ጉዳይ ብዙዎቻችሁ እህቶቻችን በአረብ ሀገር ቆይታችሁ በሚስጥር የምትሰቃዩበት ጉዳይ መሆኑ የታወቀ ነው። ከቤቱ ባለቤት ከባባ የሚመጣ ትንኮሳን እንዴት እንለይ፣ እንዴት ስንከላከል ወደሚለው ምልክቶቹ ያልተፈለገ ንክኪ ያደርግብሻል። ምክንያታዊ ባልሆነ መንገድ አፍጦ ያይሽ፣ ማዳም በሌለችበት ብቻሽን ሊያገኝሽም ይሞክራል። ይህንን ካየሽ ጠንቀቅ ማለቱ ይበጅሻል። ስለ ውበትሽ ማውራት ወይም በድብቅ ስጦታና ገንዘብ መስጠት ከጀመረ ተጠንቀቂ። መከላከል ያለብሽ በተቻለሽ መጠን አለባበስሽን አስተካኪ። ሰፋ ያሉና የሰውነት ቅርጽን የማይገልጹ ልብሶችን በመልበስ ክብርሽን መጠበቅ ነው። ሌላው ባሉሽ ነገሮች ሁሉ ቁጥብ ሁኚ። አላስፈላጊ ሳቅና ቀልድ ከወንድ ጋር አታብዢ። መኝታ ቤትሽን ቆልፊ። ሁልጊዜም ስትተኝም ሆነ ልብስ ስትቀይሪ በርሽን መቆለፍ በፍጹም እንዳትረሺ። እልፍ ብሎ ከዚህ ባሰ ነገር ይመጣብኛል ብለሽ የሰጋሽ ሰዓት ለማዳምሽ ንገሪ። ይህን የምታደርጊው ግን በቀጥታ እንዲህ ከሚል በዘል ቀድመሽ ባባ እንዲህ ያለኝ ነው ያ ነገሩ ደግሞ አልተመቸኝም ብሎ ይህንን ሐሳብ የሚገልጽልሽን ዘዴ ተጠቅመሽ በዘዴ ንገሪያት። የእሷንም አመለካከት ቀድመሽ ግን ለመረዳት ሞክሪ። ብዙ ማዳሞች በዚህ ነገር ላይ ባለጌዎች ናቸው። ነገርየው እጅጉን የሚያስፈራ ከሆነ እንደው ለነገ ይበጅሻልና ነገሩ እየባሰ ይመጣል ብለሽ ስትሰጊ በስልክሽ የድምፅ ቅጂ ወይም የቪዲዮ መቅረጽሽን እንዳትረሽ። ይህ ለኤምባሲ ቆንስላውን ስትሰይ ማስረጃ ይሆንሻልና እሱም ያዘሽ ጥሩ ነው። እዚህ ድረስ አብራችሁን ከቆያችሁ በእኔ በኩል ለእናንተ ለዛሬው ይዤላችሁ መጥቶት ይሄን ነው። በቀጣይ ደግሞ በሌላ ርዕሰ ጉዳዮች እንገናኛለን። እናንተም ሀሳብ ካላችሁ በኮመንት ላይ አስቀምጡልኝ። ሰፋ ያለ ነገር ይዤበት የምመጣ ይሆናል። የእናንተ ደህንነትና ክብር ከምንም በላይ ውድ ነው። ዛሬ የተነጋገርንባቸው ነጥቦች ስራ ቦታችሁ ላይ ሰላም እንዲሰጣችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጉንም አትዘንጉ። በአረብ ሀገር ለምትሰሩ እህቶች የሚሆን መሰል ጠቃሚ ምክሮች እንዳያመልጣችሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ሼር ማድረጉ ደግሞ በዋትስአፕ በፌስቡክ ለጓደኞቻችሁ ላኩላቸው። ምናልባት በአሁኑ ሰዓት ጭንቅ ውስጥ ያለች አንዲት እህትን ልታተርፉበት ትችላላችሁና በኮመንት የሚቀጥለው ቪዲዮ ስለምንድን ወይ እንደምትፈልጉ ብትጽፉልኝ የማነቡ ይሆናል። በሚቀጥለው ቪዲዮ እስከምንገናኝ ራሳችሁን ጠብቁ። ቻው።